አብይን ኤርዶዋን አያድነው ሳዳም ሁሴን አያድነው ቭላድሚር ፑቲን አያድነው ማንም አያድነው ጆ ባይደን ነው ግፋዊል ካዳ ነው ሰላም ተቀበል ብሎ ከገፋው ከሰልኩ ላይ ያድነው ይችላል ብዙ ጊዜ መነጋገሪያ መሆን የሚወደው ጌታቸው ረዳ አሁንም መነጋገሪያ መሆኑን ቀጥሏል በሚዲያው ወይም ደግሞ ፖለቲከኞቹ ዝም ሲሉ ጭርም ሲሉ ሀገር ሰላም የሆነችም ይመስለው ሊቁ ፖለቲከኛው ጌታቸው ረዳ አሁንም ድረስ መነጋገሪያ መሆን ይፈልጋል የህዋት ቀኝ እጅ ሆኖ በየፖለቲካውና በየአጀንዳው ቃል አቀባይ በመሆን ሲናገርና ሲያቀርብ ነበር ስለተፈጠረበትም ጄኖሳይዱ እንደዚሁ ይመሰክር ነበር ህዋትም ቀኝ እጇ ነበር ጌታቸው ረዳና ደብረጽዮን የማይለያዩ መንትዮች መስሉ ነበር ጌታቸው ረዳን ሲያነሱ ደብረጽዮንም ጎን ለጎን ይነሳ ነበር ደብረጽዮንም ሲነሳ ጌታቸው ረዳ ጎን ለጎን ይነሳ ነበር ይሁንም እንጂ የኋላ ጠቅላይ ሚኒስትሩ አብይ አህመድ የትግራይ ጊዜያዊ አስተዳደር አድርገው ከሾሙት በኋላ በደብረጽዮንና በጌታቸው ረዳ መከፋፈል ተፈጥሮ ሁለት ግሩፕ ይዘው መደብ ለመደብ ሁለት ማንጃ ሆነው የትግራይን ክልል ህዝብ ሰላም ነስተውት ነበር በዚህም የተነሳ የደብረጽዮን ግሩፕ አይሎ ጌታቸው ረዳን ትግራይ ለቆ እንዲወጣ አደረገው የዚህ ዓለም ፖለቲካ ውሸትና መከዳዳት የበዛበት እንደመሆኑ ማን እንደከዳ በርግጥ ግልጽ አልሆነም ጌታቸው ረዳ ይሆን የከዳ ህዋትም ይሆን ጌታቸውን ረዳ የከዳችው የትኛዋ ከሃዲ እንደሆነች በግልጽ ባያስቀምጡትም ሁለቱም ግን እንደተከዱ ይናገራሉ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ተነስቶ ከህዋትም ተባሮ ከወጣ በኋላ ለጠቅላይ ሚኒስትሩ ዶክተር አብይ አህመድ ማሸርገድ የጀመረ ይመስላል በቅርብ ጊዜ በተናገረው ንግግር ላይም ብዙ የጠቅላይ ሚኒስትሩን ገመናዎች የሚሸፍኑ ንግግሮችን ሲያደርግ ተመልክቶ ነበር በርግጥ በሱም አይፈረድም የእንጀራ ጉዳይ ነው ይገለባበጣል ፖለቲካን እንደ ቂጣ እየገለባበጠ የሚጠቀምበት ጌታቸው ረዳ አሁንም ድረስ ግን በፖለቲካው መውጣት አይፈልግም አሁንም የሚፈልገው በፖለቲካው ዓለም ወዲያና ወዲያ ለይቃኘ ከባለ ጊዜዎች ጋርም እየዋኘ መኖር የፈለገ ይመስላል በርግጥ ብዙዎቹ ፖለቲካ ዕውቀቱንና የፖለቲካ ብስለቱን ሲያደንቁት ይስተዋላል ጌታቸው ረዳ ከትግራይ ክልል እንዲወጣ የተደረገበት በነደብረጽዮን ሴራ ነው የሚሉ አሉ አንዳንዶች ደግሞ እነደብረጽዮን የሰሩት ስልትና ብልሃት አላቸው ይላሉ የጠቅላይ ሚኒስትሩን ጽፈት ቤት ወይም ደግሞ ብልጽግናን በስልት ለማፍረስ ነው ብለው የሚያወሩ እንዳሉ ይታወቃል ብዙዎች ደግሞ ራሱ ጌታቸው ረዳ እንደተናገረው የምናወራረደው ሂሳብ አለን ከአማራ ጋር እንዳለው አሁንም ደግሞ ከአማራ ጋር የሚያወራረደውን ሂሳብ ለማወራረድ ነው ከፌደራል መንግስቱ ጋር ሆኖ ይላሉ በርግጥ የትግራይ ኃይሎችና የአማራ ፋኖቹ አንድ ለመሆኑ እየሞከሩ ይመስላል በርግጥ ብዙዎቹ ብዙ ታሪኮችን ያወራሉ የነበራቸውን መሃል ላይ ያለውንም ሽረት ሽረው በመሃል አንድ ሆነው ለመምጣት እየሞከሩ ነው ሰሜኖች አንድ እየሆኑ ነው እየተባለ የሚነገር ቢሆንም ጌታቸው ረዳ ግን በፍጹም ይሄ ሊሆን አይችልም በማለት ሲናገር ይደመጣል ሻዕቢያ ህወሓት ፋኖ አንድ ሊሆኑ የማይችሉ አካላቶች ናቸው ይላል አንድ መሆን እንኳን ቢችሉም እንኳን የሚቀጠፍ የሚጠፋ ህዝብ አለ ማለት ነው ይላል ጌታቸው ረዳ እውነትም እንደሚሉት ምናልባትም አማራ ክልልን የሚያወራረደውን ሂሳብ ለማወራረድ ይሆን ወይስ ከብልጽግና ጋር የሆነው ፋኖ ጋሽና ላይ ስለደረሰ የብልጽግና መንግስት ይወርዳል መንግስት ይፈርሳል እያሉ የሚናገሩ አሉ የትንታኔ ስህተት ነው በማለት ሲናገር ተደምጧል አሁንም አልተሻሻለም ባይዘው ሶማሊያ አካባቢ ትንሽ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ ገና በልጅነት ጀምሮ ለኛነት ነበርኝና ከብዙዎች ጋር መፋለም ነበር የሚለው ጌታቸው ረዳ ምናልባትም ለዚህ ይሆናል መፋተክ የሚወድ ሰላምን የማይወድ ወደ ስልጣን ስለመጣ ህዋትንም ኢትዮጵያንም ዋጋ አስከፈላት ትግራይን እንደ ትግራይ ማቂያ ለበሳት ኢትዮጵያንም እንደ ኢትዮጵያ ማቂያ ለበሳት ለዚህም ሊሆን ይችላል ለኛነት አለብኝ ይላል ግን ደግሞ አንድ ጊዜ ትሞክራለህ ሁለት ጊዜም ትሞክራለህ
በሶስተኛው ግን መታጠፍ ግድ ይልሃል ይላል። ጌታቸው ረዳ እንደሚለው ከሆነ ጠቅላይ ሚኒስትር አብይ አህመድ ህወሓትን ቀጥቅጦ አሸንፎናል ይላል። በጫካ በዱሩ ሲፈለጉ እንደነበር አባታቸው አቦይ ስብሃትም ሲጋራ ከሚስብበት ከተራራ ላይ ተወስዶ ማረሚያ ቤት ገብቶ እንደነበር ብዙዎች የሚያስታውሱት የትዝታ ጊዜ ነው። በእርግጥ በጫካና በዱር በብዙ ተሸሽገው አምልጠው ነበር። ይህንንም ጊዜ ያሳለፉት ህወሓቶች አሁን ላይ ወደ ስልጣናቸው ሲመለሱ ራስ በራሳቸው ተከፋፍለው የትግራይን ህዝብ ሰላም ያሳጡት ይመስላሉ። ልጅ ሆኜ ለኛ ነበርኩ ሰው ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለ ግን የብልጽግና መንግስትና የህወሓት መንግስት በከፍተኛ ሁኔታ ጦርነት ያደርጉበት በነበረ በዚያ ጊዜ የኢትዮጵያ እናቶች ዋይ ለልስ ብለው የቀበሯቸው ወጣቶች የትየለሌ ናቸው። በእርግጥ አሁንም ድረስ በአማራ ክልል በፋኖና በብልጽግናው መንግስት መካከል የሚደረገው ከፍተኛ የሆነ ጦርነት የኢትዮጵያ እናቶች ዋይ ለልስ እያሉ የሚቀብሯቸው ወጣቶች የትየለሌ ናቸው። የትግራይ በፕሪቶሪያው ስምምነት የተሻሻለ ቢመስልም በአማራ ክልል ደግሞ እንደ አዲስ ሀገር ሽቶ በፋኖ ኃይሎችና በመንግስት መካከል ከፍተኛ የሆነ ፍልሚያ፣ ከፍተኛ የሆነ ግጭት፣ ከፍተኛ የሆነ ጦርነት እየተካሄደ ይገኛል። በዚህም የአማራ ክልል ኢኮኖሚ ሲደቅ፣ ወጣቶች ሲያልቁ፣ አባቶች ያለ ጧሪ ሲቀሩ፣ ህፃናት ያለ አሳዳጊ ሲቀሩ እናያለን። ይህንንም በተመለከተ ጌታቸው ረዳ እንዲህ ይላል። ፋኖ ህወሓትና ሻዕቢያ አንድ ሊሆኑ አይችሉም። አንድም ከሆኑ ብዙ የሚጠፋ ንብረት፣ ብዙ የሚጠፋ ወጣት አለ ማለት ነው ይላል። ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮልፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity.